ሰላም ጋይስ እንደምናችሁ። ዛሬ ያለፈው ሳምንት ትሬዶች ሪካፕ እናደርጋለን። ባለፈው ሳምንት ሁለት ትሬዶችን ነው ቴክ ያደርጉት። እነሱም ናዝዳክ ላይ ናቸው። አንደኛው ሮብ ላይ ሲሆን አንደኛው ደግሞ አርብ ላይ ነው። ሐሙስ ፉል ኦፍ ኮንሶሊዴሽን ነበር። ትሬድ ቴክ አላደረኩም። ሶ የሮቡ ትሬድ ፓርሻል ይሄኛው ማለት ነው። የሮቡ ትሬድ ይሄኛው ነው። ፓርሻል ወስጄ በብሬክ ኢቭን ነው የተዘጋው። የአርቡ ትሬድ ደግሞ ይሄኛው ነው ማለት ነው። ፉል ቲፒ ነው ሂት ያደርገው ማለት ነው። ሶ መጀመሪያ ወደ ሮቡ ትሬድ ሪካፕ እንግባና ቀጣይ ወደ አርቡ እንሄዳለን ማለት ነው። መጀመሪያ ይሄንን ስናይ የሮቡን ስናይ ኤንዋይ ሴሽን ላይ ነው ቴክ ያደርጉት እና ብዙ ጊዜ ናዝዳክ ሞስት ኦፍ ዘ ታይም ሙቭ የሚያደርገው ኤንዋይ ሴሽን ላይ ስለሆነ እኔም ትሬዶች ኤክስኪዩት ማደርገው ኤንዋይ ሴሽን ላይ ነው ማለት ነው። ሶ መጀመሪያ ያየሁት ናዝዳክ አፕትሬንድ ላይ ነበር። አፕትሬንድ ላይ ስለሆነ ካውንተር ትሬድ መግባት አልፈለኩም። ሶ በትሬንዱ መግባት ስለፈለኩኝ አፕትሬንድ ነው መግባት የምፈልገው ማለት ነው። ምክንያቱም አፕትሬንድ ላይ ነው እዚህ ጋር እንደምናየው። ሶ እዚህ ጋር እንደምናየው እዚህ ጋር ከታያችሁ እነዚህ ሁለት ስዊንግ ሎዎች ቴክስት ከሚደረጉ እየጠበቅኩኝ ነበር። ይሄኛው ስዊንግ ሎ ክሬት የተደረገው በኤዥያን ሬንጅ ላይ ነው። ሶ ይሄም ስዊፕ መደረግ አለበት፣ እዚህ ጋርም ስዊፕ መደረግ አለበት ማለት ነው። ከዛ ሪቨርሳል ካገኘው ቴክ ላደርግ እችላለሁ ማለት ነው። ሶ ይሄኛው እንደምናየው እዚህ ጋር ስዊፕ ተደረገ ማለት ነው። ያው በዊክ ቢሆንም ስዊፕ ተደርጓል። ከዛ በኋላ ቀጣይ ምን እንጠብቃለን? ማርኬት ስትራክቸር ሽፍት እንጠብቀው ማለት ነው። እዚህ ጋር አክቹሊ እዚህ ጋር ማርኬት ስትራክቸር ሽፍት ማለት እንችላለን። ማርኬት ስትራክቸር ሽፍት እዚህ ጋር ማለት እንችላለን ማለት ነው። ለፉል ኮንፊደንስ እኔ እዚህ ጋር ነው የጠበቁት። እንደምታዩት እዚህ ጋር ነው ማርኬት ስትራክቸር ሽፍት እስከሚያደርግልኝ የጠበቁት ማለት ነው። ከዛ በኋላ እንደምታዩት እዚህ ጋር ማርኬት ስትራክቸር ሽፍት ከፈጠረልኝ በኋላ ወደዚህ ኤሪያ እንዲመለስልኝ የጠበቁት። ከዛ ትሬድ ኤክስኪዩት አደረኩኝ ማለት ነው። ስቶፕ ሎሴን ከስዊንግ ሎ በታች አደረኩት። ከዚህ ከስዊንግ ሎ በታች ምክንያቱም ፕራይስ መጥቶ ዴሊቨር ሆኖ ወደዚህ ወደ ታች ከተመለሰ በቃ ይሄኛው ፌል ሆኗል። ይሄኛው ሴታፕ ሌላ ሴታፕ ፈልጋለሁ ማለት ነው። ሶ ምን አሰብኩኝ? እንደምታዩት እዚህኛው ስፓት ላይ ገባሁኝ። ከዛ ቲፒዋን እዚህ ጋር ስዊንግ ሎ ሃይ ማለትም ቀድሞ ክሬት ያደርገው ማርኬት ስትራክቸር ሽፍት የፈጠረበት ስዊንግ ሎ ቲፒዋን ይሄኛው ማለት ነው። ቲፒዋን ቲፒቱ ደግሞ በዚህ ጋር ማሲቭ የሆነ ሙቭ አድርጎ ነበር። ቲፒቱ ይሄን አልኩት። ቲፒ3 እዚህ ጋር እንደምናየው ከላይ ዴሊ ፌር ቫልዩ ጋፕ አለን። ሲጀመር ወደዛ ነው ዴሊቨሪ የተደረጋለው ፕራይስ። ሶ ቲፒ3 እዚህ ጋር የሚሆነው ማለት ነው። ስለዚህ ቲፒ1 እንደደረሰ ፕራይስ እዚህ ጋር እንደደረሰልኝ ቲፒ1 እና ቲፒ2 ባንዴ ነው ሂት ያደርገው፣ አልቆየም ብዙም። ሶ ቲፒ2 ሂት ሲያደርግልኝ ፓርሻል ወሰድኩኝና እዚህ ጋር ብሬክ ኢቭን አድርኩኝ ማለት ነው። ብሬክ ኢቭን አድርኩኝ። የቀረውን ፖዚሽኖች የምዘጋው እዚህ ጋር ማለት ነው። እዚች ጋር ነው የዴሊ ፌር ቫልዩ ጋፕ ጋር ማለት ነው። ሶ ወደ ዴሊ ፌር ቫልዩ ጋፕ ዴሊቨር ሳይደረግ ፕራይስ መቶ በብሬክ ኢቭን አስወጥቶኛል ማለት ነው። ሶ ይሄም ኔት ፕሮፊት ላይ ነኝ፣ ያው ፓርሻል ስለወሰድኩኝ ማለት ነው። ይሄን ይመስላል የሮቡ ትሬድ። ከዛ በኋላ እዚህ ጋር እንደምናየው በቀጣይ ቀን እዚህ ጋር የካንድል የፕሪቪየስ ዴይሊ ካንድልስ ነበረ። እሱን ስዊፕ ካደረገ በኋላ ቀጥታ ወደ ዴይሊ ፌር ቫልዩ ጋፕ ነው ዴሊቨሪ የተደረገው ማለት ነው ፕራይስ። ከዛ በኋላ
እሱን ካገኘን በኋላ እንደምናየው ፉልፊል ተደርጓል የዴይሊ ፌር ቫልዩ ጋፕ። አሁንም ባይ እንገባለን ማለት ነው። ምክንያቱም ዴይሊ ፌር ቫልዩ ጋፕ ሙሉ ለሙሉ ፉልፊል አልተደረገም። ሶ እዚህ ጋር እንደምታዩት ወረደ። ከዛ በኋላ እችኛዋ ስዊንግ ሎ እችኛዋ የኤዥያን ሎነች። እነዚህ ሁለቱ ስዊንግ ሎዎች ደግሞ ቴክ እንዲደረጉ የምፈልጋቸው ስዊንግ ሎዎች ናቸው ማለት ነው። ከዛ በኋላ ፕራይስ እዚህ ጋር የነበረ እዚህ አካባቢ የነበር ያሰብኩ የነበረው እነዚህ ሁለቱን ቴክ ያደርጋል። ከዛ ይሄንንም ቴክ ያደርጋል። ምክንያቱም ይሄም ስዊንግ ሎ ስለሆነ በደንብ ፓምፕ ለማድረግ ወደ ላይ። ከዛ በኋላ ከዚህ ጋር ሪቨርሳል ወይም ደግሞ ማርኬት ስትራክቸር ጠብቀን ኢንተር አድርጋለሁ ብዬ አስቤ ነበር። ግን ፕራይስ ሁለቱን ስዊንግ ሎዎች ስዊፕ ካደረገ በኋላ ሃይ ሪጀክሽን ነው ያየሁት። በስሞል ፍሬም ታይም ላሳያችሁ። ኦኬ እዚህ ጋር እንደምናየው 5 ሚኒት ላይ ነን። እንደወረደ በጣም ሪጀክት ተደርጎ ነበር። ከዛ በኋላ እዚህ ጋር ሳይድዌይ የተወሰነ ሄዷል። በ3 ሚኒት እዚህ ጋር ብታዩት ሳይድዌይ በጣም እየሄደ ነበር። ከዛ በኋላ ኢንተር አልኩኝ ማለት ነው። ምክንያቱም እዚህ ጋር ኮንፈርሜሽን አለኝ ሪጀክት ተደርጓል ፕራይስ። ሶ ቲፒ1 እዚህ ጋር እንደምታዩት ስዊንግ ሎዎችን ሂት ታርጌት ማድረግ እችላለሁ ማለት ነው። ቲፒ1 ከዛ በኋላ እዚህ ጋር ቲፒ2 እዚህ ጋር ማድረግ እችላለሁ። ከዛ ቲፒ3 ማለት ነው። ግን ይሄን እስከ ቲፒ3 አልጠበቅኩትም ይሄን ሴታፕ፣ ምክንያቱም ትንሽ ሴታፕ ስለነበረች እስከ ቲፒ3 አልጠበቅኩትም። ቲፒ2 ላይ ፉል እንትን ዘግቻለሁ፣ ፉል ፖዚሽን ዘግቻለሁ። እንደምታዩት ቲፒ1 ሂት ሲያደርግ ብሬክ-ኢቭን አድርጉኝ፣ ፓርሻል ግን አልወሰድኩኝም። ምክንያቱም ፌር ቫልዩ ጋፕ ክሬት እያደረገ እየወጣ ስለነበር ሞመንተሙ ወደ ላይ ነው። ሶ ብሬክ-ኢቭን ካደረግኩኝ በኋላ ልክ እዚህ ጋር ቲፒ1 ላይ ሲመጣልኝ ይሄን ብሬክ-ኢቭን አደረኩት። ከዛ በኋላ ቲፒ2 ሂት ሲደረግ ፉል ፖዚሽን እዚህ ጋር ዘጋሁኝ ማለት ነው። ከዛ በኋላ የተወሰነ ወቶ ቲፒ3 ሂት አድርጓል። ከዛ ሪጀክት ተደርጓል ማለት ነው ደዩ ከመዘጋቱ በፊት። ሶ የሳምንቱ ትሬዶች እነዚህ ሁለቱ ይመስሉ ነበር። በቀጣይ ሳምንት እስከምንገናኝ እንግዲህ ፒስ